ጠዋት ከእንቅልፍሽ ስትነሺና መስታወት ስትመለከቺ ፊቴ ምን ሆኖ ነው እንደዚህ ያበጠው ብለሽ ጠይቀሽ ታውቂያለሽ? አይዞሽ አንቺ ብቻ አይደለሽም። ሰላም እንዴት ናችሁ? ይህ ቲፕስ ሀበሻ ነው። የተለያዩ ራስን የመጠበቂያ መንገድ፣ ላይፍ ስታይሎች፣ ስኪን ኬር፣ ቢዩቲ እና ፋሽን የምንነጋገርበት ቻናል ነው። ሰብስክራይብ እና ላይክ ማድረግ እንዳትረሱ። አሁን ወደ ቪዲዮ እንገባለን። ቪዲዮን ከመጀመሪ በፊት መናገር የምፈልገው ሁሉም ሰው ውብና ቆንጆ ሆኖ የተፈጠረ ሲሆን ራሱን መጠበቁ ግን ውበቱን እጅግ አጉልቶ እንዲያወጣ የሚረዳው ነገር ነው። ስለዚህ ወደ ዛሬ ቪዲዮ ስንገባ እንዴት አድርገን የፊት እብጠትን ወይም ደግሞ በእንግሊዝኛው ፑፊነስን ማስወገድ እንችላለን የሚለውን ነው የምንመለከት። ቅድም እንደተነጋገርነው የፊትን እብጠት ወይም ደግሞ ፑፊነስን እንዴት ማስወገድ እንደምንችል ከመነጋገራችን በፊት ያንን ሊያስከትልብን የሚችሉ ነገሮች እንነጋገር። የመጀመሪያው ከፍተኛ የሆነ የጨው ግብዓቶችን መጠቀም። ጨው በራሱ ምንም አይነት ችግር የለውም። ነገር ግን ከመተኛታችን በፊት ከፍተኛ ጨው ያለባቸውን ምግቦች መጠቀም፣ ለምሳሌ እንደ ቺፕስ፣ የታሸጉ ምግቦች፣ እንደገናም ደግሞ እንደ ኢንዶሚ ያሉ ምግቦችን መጠቀም ሰውነታችን ውሃን በደንብ አድርጎ እንዲያጠራቅም፣ ምክንያቱም ጨው በባህሪው ውሃ የማጠራቀም ልምድ አለው። ስለዚህ ሰውነታችን ውስጥ ውሃ እንዲከማች ያደርጋል። ይህም ደግሞ ጠዋት በምንነሳበት ጊዜ ፊታችን የማበጥ ወይም ደግሞ ፑፊነሱ የመጨመር ሁኔታን ያስከትላል ማለት ነው። ሁለተኛው ደግሞ ውሃን በበቂ ሁኔታ አለመጠጣት። ውሃን በበቂ ሁኔታ አለመጠጣት የተለያዩ የጤና ጉዳቶችን ከማስከተሉ በተጨማሪ ሰውነታችን ውሃ ሲያጥረው ውሃን ማጠራቀም ይጀምራል ማለት ነው። ስለዚህ ውሃን ማጠራቀም ሲጀምር ያ ምልክት በፊታችን ላይ መታየት ይጀምራል። ፊታችን የማበጥ ምልክቶችን ወይም ደግሞ ፑፊ የመሆን ምልክቶችን ያሳያል ማለት ነው። እንግዲህ ሁለተኛው ሁላችንም የምንቸገርበት ጣፋጭ ምግቦችና የታሸጉ ምግቦች ናቸው። እነዚህን የምንወስድባቸው የተለያዩ ምክንያቶች አሉ። ከዛም መካከል አንደኛው ግልጽ የሆኑ ጣፋጭ ስለሆኑና አስደሳች የሆኑ ምግቦች ስለሆኑ ነው። ሁለተኛው ደግሞ በጭንቀት ጊዜ ሰዎች ራሳቸውን ከዛ ጭንቀት ወይም ደግሞ ከዛ ስትረስ ነፃ ለማድረግ አላስፈላጊ የሆነ የስኳር ወይም ደግሞ የታሸጉ ምግቦችን ይወስዳሉ ማለት ነው። ይህም በሰውነታችን ላይ ከፍተኛ የሆነ የስብ መከማቸትን ያስከትላል። ወደ ፊታችን ስንመጣ ደግሞ ፑፊነስን ወይም ደግሞ በፊታችን ላይ ስብ እንዲከማች ያደርጋል ማለት ነው። ስለዚህ ይህን ለመከላከል ማድረግ ያለብን ነገሩ የመጀመሪያው ጣፋጭ የሆኑ ምግቦችን እና ጣፋጭ የሆኑ መጠጦችን ሙሉ ለሙሉ ለማቆም መሞከር ነው። ሁለተኛው ደግሞ በእነዚህ ጣፋጭ ምግቦች ምትክ የተለያዩ ፍራፍሬዎችን መጠቀም ነው ማለት ነው። ሌላኛው እንግዲህ በፊትሽ ላይ እብጠትን ወይም ደግሞ ፑፊነስን ሊያስከትል የሚችለው አላስፈላጊ የሆነ ጭንቀትና በቂ እንቅልፍ አለማግኘት ነው። ይህም ደግሞ ኮርቲሶል የሚባል ሆርሞን በሰውነትሽ ውስጥ እንዲመነጭ ያደርጋል። ይህም የሚያደርገው ምንድን ነው? ሰውነትሽ ውስጥ አላስፈላጊ የሆነ ስብና ውሃ እንዲከማች ያደርጋል ማለት ነው። አንድ ሰው በተፈጥሮ ከ7 እስከ 9 ሰዓት መተኛት መቻል አለበት። ፈረንጆች እንደሚሉት ይህም ቢዩቲ ስሊፕ ይባላል። ቢዩቲ ስሊፕ ሰውነትሽ፣ ፊትሽ አላስፈላጊ የሆኑ ስቦችን እና ውሃዎችን እንዲያስወግድ ይረዳል ማለት ነው። ስለዚህ በቂ እንቅልፍ አለማግኘት ሌላኛው የፊት እብጠትን የሚያስከትሉ ምክንያቶች ናቸው። አሁን ደግሞ የፊት እብጠትን ወይም ደግሞ ፑፊነስን የምትከላከይባቸውን መንገዶች እንነጋገር። የመጀመሪያው አይሲንግ ማለት በረዶን ወይም ደግሞ ቀዝቃዛን ውሃ በፊት ላይ መጠቀም ማለት ነው። በረዶና ቀዝቃዛ ውሃ ስትጠቀሚ የፊትሽ ሴሎች እንዲነቃቁና በፊትሽ ላይ ያለው እብጠት እንዲቀንስ ከፍተኛ ጥቅም ይሰጣል። ከአይን ስር ለሚከሰት እብጠትን መጠቀም የምትችሉን ሌላ ሚስጥር ልንገርሽ። እሱም ኩከምበር አይሲንግ ይባላል። ኩከምበር አይሲንግ ማለት የኩከምበር አትክልትን ቆራርጦ በውሃ ውስጥ በማድረግ ወደ በረዶነት እንዲቀየር ማድረግና በፊት ላይ መጠቀም ነው። ይህም ራሱን የቻለ የፊት ውበትን የሚጨምር ሲሆን በፊትሽ ላይ እብጠትንና የተለያዩ አይነት ፑፊነሶችን እንዲጠፉ ይረዳል ማለት ነው። ሌላኛው መንገድ ደግሞ ቀጥታ በረዶን ፊትሽ ላይ ማስቀመጥ ካልፈለግሽ የተለያዩ 2 ማንኪያዎችን በረዶ ውሃ ውስጥ ወይም ደግሞ በበረዶ ውስጥ ካስቀመጥሽ በኋላ ፊትሽ ላይ ማድረግ ትችላለሽ። ይህም ደግሞ የፊትሽን እብጠት እንዲቀንስና ጠዋት ላይ ንቁና ውብ የሆነ ቆዳ እንዲኖርሽ ይረዳል። ሌላኛው በእኛ ሀገር ያልተለመደው ግን ሁላችንም ልንለምደው የሚገባው የፊት ማሳጅ ነው። የፊት ማሳጅ ሲባል ትልቅ የሆነ ወይም ደግሞ ሌክዠሪየስ የሆነ ቦታ ገብተሽ የምትጠቀሚውን ነገር እንዳታስብ። የፊት ማሳጅ የተለያዩ ዩቲዩብ ቪዲዮዎችን በመክፈት ብቻ መስታወት ፊት ቁጭ ብለሽ ማድረግ የምትችይው ነገር ነው። ስለዚህም ጠዋትና ማታ ከ3 እስከ 5 ደቂቃ የፊት ማሳጆችን መስራት በፊት ላይ ያለ እብጠትን ወይም ፑፊነስን ለማስወገድ ይረዳል። ነገር ግን የፊት ማሳጅ ከመስራትሽ በፊት ፊትሽ በቂ የሆነ ቅባት ወይም ደግሞ ሞይስቸራይዘር ወይም ደግሞ የፌስ ኦይል እንዳለው እርግጠኛ ሁኚ። ይህም ደግሞ ፊትሽ እንዳይደርቅና በቀላሉ ማሳጅ እንድታደርጊው ይረዳሻል። የፊት ማሳጆችን ከመስራትሽ በፊት ማየት ያለብሽ አንዳንድ ነገሮችን ልጠቁምሽ። እሱም አንደኛ ፊትሽን ስትቀቢ ወይም ደግሞ ሞይስቸራይዝ ስታደርጊ ወደ ላይ መሆኑን አረጋግጪ። ምክንያቱም ወደ ላይ በምታደርጊበት ሰዓት የፊትሽን እብጠት ወይም ደግሞ ፊትሽ ውስጥ የተጠራቀመውን ውሃ ታስወግጂው ይረዳሻል። በሌላም በኩል ፊትሽን ማሳጅ ካደረግሽ በኋላ ከፊትሽ ላይ የወጣውን ስትረስ ወይም ደግሞ የተለያዩ መወጣጠሮች ወደ አንገትሽ ወይም ደግሞ ወደ
ታችኛው ክፍል ማስወገድሽን እርግጠኛ ሁኚ። ስለዚህ ይህንንም መንገድ በመጠቀም ፊትሽ ላይ ያለውን እብጠት ወይም ደግሞ ፑፊነስ ማስወገድ ትችያለሽ። ሌላኛው የፊት ስፖርቶች ናቸው። ለብዙዎቻችን የፊት ስፖርት ስንል እጅግ የሚያስቁና የማይሰሩ ነገሮች ናቸው ብለን ልናስብ እንችላለን። ነገር ግን ስህተት። የፊት ስፖርቶች በፊታችን ላይ ከፍተኛ የሆነ የደም ዝውውር እንዲኖርና ፊታችንም እንዲወጠር ልጅም እንድንመስል የሚረዱን መንገዶች ናቸው። ምን አይነት የፊት ስፖርቶችን ልስራ ብለሽ ከጠየቅሽ በቀላሉ በቤትሽ ውስጥ ጠዋትና ማታ ከ10 እስከ 15 ደቂቃ መስራት የሚቻላቸውን የፊት ስፖርቶች አስቀምጬልሻለሁ። እናም እህቴ አንድ ነገር ልንገርሽ፣ እነዚህ የፊት ስፖርቶች ጊዜ የሚጠይቁና ትዕግስት የሚጠይቁ ነገሮች ናቸው። በአንድ ቀን ወይም ደግሞ በሁለት ቀን ውስጥ ለውጡን ላታዩ ስለምችይ በተቻለ መጠን ከ2 ሳምንት እስከ 3 ሳምንት ድረስ በተከታታይ መስራትሽን እርግጠኛ ሁኚ። ስለዚህ እነዚህ ከላይ የጠቀስኳቸውን መንገዶች በመጠቀም የፊት እብጠታችንን ወይም ደግሞ ፑፊነስን መቀነስ እንችላለን። በተጨማሪም እንደዚህ አይነት እና የተለያዩ የውበት ሚስጥሮችን ማወቅ ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። መልካም ቀን። ቻው።